ሰላም ጋይስ እንዴት ናችሁ? የወሰድኳቸውን ትሬዶች በቀላሉ መንገድ ላሳያችሁ ማለት ሳስበው ግልጽ በሆነ እና ቀለል ባለ መንገድ ላሳያችሁ። አይ ቲንክ ይሄ የ2 ሳምንት ምናምን ትሬድ ነው እና እንዴት እንደገባኋቸው ምናምን አሳያችኋለሁ። መጀመሪያ ፎር ሃወር ላይ ሄጄ ኪ ሌቭሎችን ባይሳችንን ማርክ አድርጌ አውጣለሁ። አሁን እዚህ ጋር እንደምታዩት ሬዚስታንስ እና ሰፖርት ኤሪያዎች አሁን ሮዙ ከላይ ሬዚስታንስ ኤሪያ ነው፣ ከስር አሁን ችኛዋ እንደ ሰፖርት ኤሪያ ነች ማለት ነው። ከዚህ ቀጥሎ ያሉት እንዳለ ማርክ ያደረኳቸው ለሚቀጥሉት ለሚፈጠሩት ማርኬት ለሚያሳየው ሪያክሽን እንዲጠቅመኝ ነው ማለት ነው። እሱ እነዚህን ቀያዮቹ ደግሞ ከዴሊ ላይ ምናምን ማርክ ማድረጋቸው ናቸው። ብዙ ጊዜ ፎር ሃወር ነው በደንብ የምጠቀመው እኔ ማለት ነው። እና አሁን እዚች ጋር ልክ እንደዚህ ካወጣው በኋላ አይታችኋላ። እንዲህ ካወጣውኝ በኋላ ወደ ዋን ሃወር ሄጄ ላሳያችሁ። ሃወር ላይ እንዴት ትሬዶቹን እንዴት እንደወሰድኳቸው አሳያችኋለሁ። አሁን እዚች ጋር ስታዩት ያው አሁን እዚች ጋር ማርኬት ብዙ ቦታ ማለት ብዙ ጊዜ የተደጋገመበት ኤሪያ ነው አይደለ? እዚህ ጋር ነካ፣ እዚህ ጋር ነካ፣ ተመልሶ መጣ። ሶ ማርኬት እዚች ጋር ተመልሶ ከላይ ከስር ያለችውን ሰፖርት ኤሪያ እንደሚነካት ግልጽ ነው ማለት አመጣጡ ማለት ነው። ሶ ምን አደረኩኝ እኔ እዚች ጋር ስታዩት ፑልባክ እየሰራ ነው እየወረደ ያለው እና ግልጽ ፑልባክ ነው ወደ ሎወር ታይም ፍሬም ስትወርዱ ማለት ነው። እና እዚች ጋር ብሬክ ኦፍ ስትራክቸር ሰርቷል። ሶ ማርኬት ወደታች እንደሚወርድ የሚጠቁም አንድ ነገር ነው ማለት ነው። እና ማርኬት ፑልባክ እየወረደ ነው ያለው። ሶ እኔ እዚች ጋር ልክ ብሬክ ኦፍ ስትራክቸር እንደሰራለን እና ፑልባክ እየሰራ ስለሆነ እሱን አይቼ ቀጥታ ብሬክ ኦፍ ስትራክቸር ሲሰጠን ኢንትሪ ነው የገባሁትኝ እና ኤስኤልን የፑልባኩ ኦርደር ብሎክ አካባቢ አረኩት ማለት ነው። እዛኛው ሎር ሃይ ላይ ማለት ሶ ቀጥታ ነው ማርኬት ያስወጣኝ እዚህ ጋር ማለት ነው። ቀጥታ አስወጣኝ። ሶ ማርኬት መጣ፣ እችኛዋን ቦታ ብሬክ አደረገ፣ ተመልሶ ነካ። ሶ አሁን እዚች ጋር ካያችሁት ማርኬት ተደጋግሞ የተነካከበት ቦታ ነው። መጣ፣ ነካው፣ እዚች ጋር ነካ፣ ተመልሶ ነካ፣ ተመልሶ ነካ፣ ከዛ ብሬክ አደረገውና እችኛዋን ሌቭል እችኛዋን ሰፖርት ሌቭል ለዛኛው እንደ ሬዚስታንስ ሌቭል ተጠቀማትና ወደ ታች ፑልባክ እያደረገ ምን አደረገ ወረደ። ከዛ እኔ እዚህ ጋር እየገባሁትኝ ማለት እዚህ ጋር ገባሁት፣ ወዲያው ነው ያስወጣኝ ማለት ነው። ያው ሁልጊዜ እንዳሰብነው አይሆንልንም እኛ ሙቭ ስለማናደርገው ማርኬቱን። ሶ ተመልሶ መጣ፣ እዚች ጋር እንደ ሬዚስታንስ ኤሪያ መጠቀም ነበረበት፣ ግን ምን አደረገ ብሬክ አደረገ። ሶ እንደ ሰፖርት ያገለግልናል ማለት ነው። ለኛ እንደ ሰፖርት አገለግለን መጣ፣ ነካ፣ ሄደ። እዚች ጋር የምታዩት ቦታ ላይ ምን ሰራ? ብሬክ ኦፍ ስትራክቸር ሰርቷል። እዛች እኔን ያወጣኝ ቦታ ደግሞ ኤስኤል የነካብኝ ቦታ ኤምኤስኤስ ሰርቷል። ሶ ማርኬት መጣ፣ ተመልሶችን ሰፖርት ኤሪያ እንደነካልኝ ገባሁት፣ ቀጥታ ቲፒን የነካልኝ ማለት ነው። አያችሁት? ቀጥታ ቲፒ ነካኝ። በጣም ቀላል ነው። ሶ ቲፒ ነካ። እዚች ጋር የሚገባው ትሬድ ከዚህ ጋር በጣም ተመሳሳይ ነው። ሶ እዚች ጋር በጣም ኪ ሌቭል አለ። ሶ ይችኛዋ ማለት ነው ኪ ሌቭል ነች። ሶ መጥቶ ማርኬት ብሬክ አደረጋት። ቀጥታ ልክ ሲነካልኝ ገባሁትኝ ማለት ነው። ኪ ሌቭል ስለሆነች ብሬክ እስክትደረግ ጠብቃት ነበር። ሲነካ ሁኔታውን አይቼ ገባሁኝ ማለት ነው። ሶ ከዚህ ቀጥሎ ያለውን ትሬድ ደግሞ እዚች ጋር ያለችዋን ትሬድ እንዴት ነው የገባሁትኝ? እዚች ጋር ካያችሁት ብሬክ ኦፍ ስትራክቸር ሰርቶ ማርኬት ወደ ላይ ወጥቷል። ሶ ፑልባክ ማርኬት ፑልባክ እያደረገ ነው እየፈጠረ ምናምን ነው የሚወጣው። ብሬክ ኦፍ ስትራክቸር እየፈጠረ ምናምን ቀጥታ አይወጣም። ሶ ማርኬት ስጠብቀው ነበር። ይህን ትሬድ ሌሊት ነው የገባሁት ትዝ ይለኛል። ምክንያቱም ስጠብቅ ነበር፣ ፑልባክ ስጠብቅ ነበር። ሶ እና የምንጠብቀው ማርኬት ነበር እና እዚች ጋር እችኛዋ ማርክ ያረኩባት ሌቭል ካያችኋት የኦሲ ዞን እንትን ነች። ማርክ ያረኳት ኦሲ ዞን ነች። ሶ ያቺ ኦሲ ዞን ሌሊት ነበር እንዳልኳችሁ ትሬድ ያረኩት እና ኦሲ ዞኗ ብሬክ ተደርጋለች። እና ሁለተኛ ነገር ደግሞ እዚች ጋር ኤምኤስኤስ ፈጥሯል። እዚህ ጋር የማሳያችሁ ቦታ ሎወር ታይም ፍሬም ላይ ብትወርዱ ኤምኤስኤስ ፈጥሯል ማለት ማርኬት ስትራክቸር ሺፍት ፈጥሯል። አቅጣጫውን ቀይሯል ማለት ነው ሎወር ታይም ፍሬም ላይ። ሶ አንድ እሱ ኮንፈርሜሽን ሆነልኝ። ሁለተኛ ችኛዋ ማርክ ያረኳት ኦሲ ዞን ነች። እዚህ ጋር ብሬክ ኦፍ ስትራክቸር ሰርቶልኛል እና ፑልባክ ስጠብቅ ነበር። እነዚህን ሁሉ ኮንፈርሜሽኖች አይቼ ቀጥታ ገባሁትኝ። ቀጥታ መጣና ቲፒ ነካልኝ ማለት ነው። በጣም ቀላል ነው። እና እዚች ጋር መጣ፣ ሳይድ ዌይ የሄደ ማርኬቱ መጣ። እዚች ጋር አምልጦኛል። አንድ ትሬድ ጠብቆ የነበረ ትሬድ አይ ቲንክ አርብ ዕለት ነው ይሄ መሰለኝ። ይሄ እንትኑ ኒውሱ ኢራንና እስራኤል ዋር ሳይጀምር በፊት አርብ ዕለት መሰለኝ ስጠብቃት ነበረች እና ደርሳ ሳታስገባኝ ሳልገባው ሄዳ ማለት ነው ማርኬቱ እንጂ ብገባው አሪፍ ነበረ። መቶ ቢያስገባኝ በጣም ሄዶ ነበር ማርኬቱ። ከዛ በኋላ ስጠብቀው ነበር ወደ ላይ እንደሚሄድና አላስገባኝም። ይሄም ፓርት ኦፍ ደ ጌም ነው። ትጠብቃለህ፣
አንዳንዴ ሴታፕ ሳታገኝ ወር ደግሞ ትሬድ ሳታደርግ ትውላለህ ማለት ነው። እነሱ አሳልፈነዋል አልገባንም ማለት ነው ትሬድ። ከዛ እዚች ጋር የገባሁት ትሬድ ደግሞ እዚች ጋር የገባሁት ትሬድ የዋር ቀን ነው ማለት አይ ቲንክ ቅዳሜ ዕለት መሰለኝ ጦርነቱ የጀመረው። ሰው ሰኞ ዕለት ሲከፈት ብዙ ትሬደርስ ሲጠብቀው ነበርና ፓምፕ እንደሚያደርግ ግልጽ ነበር፣ የተወሰነ ፓምፕ እንደሚያደርግ እና ቀጥታ ነው የገባሁትኝ እኔ። ከዛ ቀጥታ ወጣ። ልክ ወደ ላይ እንደወጣ ቀጥታ ብሬክ ኢቭን ነው ያደረኩትኝ እኔ። የመጀመሪያው ካንድል እንደጨረሰ ማለት ብሬክ ኢቭን አደረኩትኝ። እዚች ጋር መጣ፣ ፑልባክ ፈጠረ። ፑልባክ ልክ ሲፈጠር ቀጥታ ሎወር ታይም ፍሬም ላይ ኮንፈርሜሽን አይቼ ቀጥታ ገባሁትኝ ማለት ነው። እዚች ጋር እቺ ሁለተኛዋ ትሬድ እችኛዋም ሎወር ታይም ፍሬም ላይ አየው ኮንፈርሜሽን ቀጥታ ገባሁትኝ። ሄደ ቲፒ ነካልኝ ማለት ነው። እንደዚህ ነው የሚገባው። በጣም ቀላል ስትራቴጂ ነው። ጀስት ማርኬቱን ብቻ አንደርስታንድ ካደረጋችሁት በጣም ቀላል ነው። እና እዚች ጋር ይሄኛው ብሬክ ኢቭን ያስወጣኝ እንዳልኳችሁ ብሬክ ኢቭን አድርጉት። ሆልድ ላድርገው ነበር ማርኬቱ ሆልድ አድርጌ በጣም ልጠብቀው ነበር እስከላይ ድረስ ምናምን፣ ግን ብሬክ ኢቭን አስወጣኝ። በብሬክ ኢቭን ወጣው። እችኛዋ ቲፒ ገባው። ሁለቱንም ትሬድ በአንድ ቀን ነበር የወሰድኳቸውና አንዱን ብሬክ ኢቭን አንዱን ቲፒ ነክቶልናል ማለት ነው። ከዚህ በኋላ ያሉት ቀናት ማክሰኞ ምናምን ሮብ መሰለኝ አልገባውም ምንም ትሬድ፣ ማርኬቱ አልተመቸኝም ነበርና አቮይድ አድርጌ ነበር። ግድ ነው በቃ አንዳንድ ጊዜ ካልተመቻችሁ አለመግባት ነው። እዚች ጋር ደግሞ የገባሁት ትሬድ ሉዝ ነው ማለት ነው። እንዴት ነው የገባሁት? እዚች ጋር ፌር ቫሊዩ ጋፖች አሉ ማለት ማርኬት ውስጥ ከወረደ በኋላ ጥሎ ሄዳቸው ኢምባላንሶች አሉ ቴስት መደረግ ያለባቸው እና እነሱን ኢምባላንስ ማርኬት ይመጣል ይስቡታል ብዬ አስቤ ነበር የገባሁትኝ። እና እሱም ብቻ አይደለም አይቼ የገባሁትኝ ያዩዋቸው ነገሮች አሉ። እዚች ጋር ማርኬት መጣ ወረደና እዚህ ጋር ኤምኤስኤስ ፈጥሯል። አያችሁ ማርኬት ስትራክቸር ሽፍት ፈጥሯል። ከዛ በኋላ ድጋሚ እዚች ጋር ብሬክ ኦፍ ስትራክቸር ፈጥሮልኛል። ከዛ እሱ ብቻ አይደለም እዚች ጋር ቆይ እዚች ጋር ማለት ነው ኤምኤስኤስ ፈጥሯል አይደለ? እዚች ጋር ፈጥሯል። እዚች ጋር የምታዩት ሮዙ ከለር ኪ ሌቭል ነውና እሱንም ቦታ ብሬክ አድርጎልኛል። ብሬክ አድርጎልኛል እንደ ሰፖርት ተጠቅሞት ወደ ላይ ይወጣል ብዬ አስቤ ነበር። እዚች ጋር ብሬክ ኦፍ ስትራክቸር ፈጥሮልኛል። እዚህ ጋር ትሬንድ ላይን አለ፣ ብዙ ኮንፈርሜሽን ነበር እና እዚች ጋር መጥቶ እችኛው ዊክ ካያችኋት እችኛው ዊክ በእሷ ቴስት እንዳረጋት ነው የገባሁትኝ ማለት ነው። ብዙ ኮንፈርሜሽን ነበረኝ ማርኬት ወደ ላይ እንደሚወጣ እርግጠኛ ሆኜ ገባሁትኝ ማለት ነው። ምን አደረገ ማርኬት አስወጣኝ። 1-to-1 አካባቢ ሄዷል። 1-to-1 ፖይንት ምናምን በላይ ሄዶ ነበር፣ ግን ብሬክ ኢቭን አላደረኩትም። በቃ እንደሚወጣ አምኜ ስለነበር ማርኬት አስወጣኝ በኤስኤል ማለት ነው። በኤስኤል ወጥተናል ማለት ነው ይህንን ቀን ትሬድ። እዚች ጋር ደግሞ አለ ሌላ የገባው ትሬድ ከሉዝ በኋላ ሉዝ አደረኩ። ምንም አልገባውም የዛን ቀን ትሬድ። ሉዝ ካደረኩ አልገባም። እናንተም ባገቡ እመክራችኋለሁ። አልገባኝም። ከዛ የሌላኛው ቀን ላይ ደግሞ የገባሁት ትሬድ እዚች ጋር የምታዩት አይ ቲንክ እዚች ጋር እንዴት ነበር የገባሁት? እዚች ጋር ብሬክ ኦፍ ስትራክቸር ኤምኤስኤስ ፈጠረልን፣ ማርኬት ስትራክቸር ሽፍት ፈጠረልን። ማርኬት ወደ ላይ የመሄድ አዝማሚያ አለው ማለት ነው። በተለይ 1 ሀወር ላይ ምናምን እንደዚህ ኤምኤስኤስ ካያችሁ ዳይሬክሽኑን ቀይሯል ማለት ነው። ግልጽ በሆነ ሁኔታ ማርኬት መጣ አረገ ፑልባክ ሊያደርግ ነው። ፑልባክ ሊያደርግ ስለሆነ እዚች ጋር ኮንፈርሜሽን ስጠብቅ ነበር ፑልባክ እንደሚያደርግ ማለት ነው። ወደ ላይ እንደሚሄድ አይ ቲንክ ሎወር ሃይ ለመስራት እንደሚሄድ እሱን ኮንፈርሜሽን ስጠብቅ ነበር። አሁን ላሳያችሁ ወደ 5 ሚኒት ወርጂ እዚች ጋር ግልጽ የሆነ ኤምኤስኤስ ፈጥሮናል ማርኬት ስትራክቸር ሽፍት። ከዛ እዚች ጋር ደግሞ ብሬክ ኦፍ ስትራክቸር አለን። ከዛ ማርኬት ተመልሶ ብሬክ ኦፍ ስትራክቸር ከሰራ በኋላ እዚች ጋር ሪጀክሽን ኤሪያዎች አሉ። እሱን ልክ እንደ ሰፖርት ተጠቀምኩትኝና ልክ ማርኬት እዚህ ጋር በዊክ ቀጥታ እሷን ቦታ በዊክ ተች እንዳረገልኝ እዚች ጋር ማለት ነው እንዳረጋት ቀጥታ ማርኬት ሄዶ ቲፒ ነው የነካልኝ ማለት ነው። እና እንደዚህ ነበረ። ከዛም በኋላ ሁለተኛውን ቆይ ላሳያችሁ። ወደ 1 ሀወር ልመለስና እንዴት እንደገባሁት ክሪል አድርጌ ላሳያችሁ። 1 ሀወር ላይ እዚች ጋር ፌር ቫሊዩ ጋፕ አለች አይደለ? እቺኛዋ ፌር ቫሊዩ ጋፕ ማርኬት ፑል ባክ አድርጎ እሷን ቦታ ቴስት አደረግልን፣ የምፈልገውን ቦታ ቴስት አደረግልን። ከዛ በኋላ ቴስት ካደረገው በኋላ ስጠብቅ የነበረው ኮንፈርሜሽን ነበረ እና እነዛን የምፈልጋቸውን ኮንፈርሜሽን ደግሞ ወደ ሎወር ታይም ፍሬም ሄጄ ልክ ሳገኛቸው ነው የገባሁትኝ። ላሳያችሁ። እዚች ጋር ኤምኤስኤስ ከፈጠረልን በኋላ ማርኬት ፑል ባክ እያደረገ ነበር ሲወርድ የነበረው ግልጽ ነው። ከዛ እሱን ተጠቅሜ ኢንትሪ ገባሁትኝ እና
ኤስኤልን ጠጋ አድርጌ እዛች ጋር አስቀመጥኩት። ሶ ገባሁት ማለት ነው። የሚገርም ትሬድ ነበረ። እኔ 1 2 3 አራር ነው የምጠቀመው፣ ግን በአሁኑ 1 2 4 ነው 5 ነው ተጠቅሜ ማርኬት እዚህ ጋር እንደምትሉ ትንሽ ደርሶ መጥቶ ብሬክ ኢቭን አስወጣኝ ማለት ነው። እና ሶ እንደዚህ ነበረ ማለት ነው ሳምንቱ ያለፈው ሳምንቶች። እዚች ጋር ሉዝ ዊን ዊን፣ እዚች ጋር ዊን፣ እዚች ጋር የገባው ትሬድ ነበር ስካልፕ ያረኳት ምናምን፣ ግን አጥፍቻታለሁ እና አላሳየኋችሁም ለእናንተ። ብቻ አንድ ነበረች ዊን ነበረች እና እዚች ጋር ዊን ሶሪ ብሬክ ኢቭን፣ እዚች ጋር ዊን፣ ከዛ ሉዝ፣ ከዛ እዚች ጋር ዊን፣ ከዛ በኋላ ብሬክ ኢቭን ማለት ነው። ሶ ስንት ነው የሚሆነው? 6 ዊን 2 ሉዝ 2 ብሬክ ኢቭን። ሶ ያለፉት 2 ሳምንት እንደዚህ ነበር ያለፈው እና አሪፍ አድርጌ ማለት ውስብስብ ሳላደርገው ለእናንተ ግልጽ እንዲሆን አድርጌ አቅርቤያለሁ ብዬ አስባለሁ። እና ይህንን ይመስላል ማለት ነው። እና ጋይስ ይህንን ስታዩ የተለየ ስትራቴጂ ኖሮኝ ምናምን አይደለም። ፍሌክስ ማድረግ አያስፈልግም። እንዲህ የሚያደርጉትን አትስሟቸው። እዚች ጋር የሚያስፈልገው ነገር ሪስክ ማኔጅመንት ነው። በቃ ሪስክ ማድረግ ያለብን ብቻ ታደርጋለህ። እና አሪፍ ስትራቴጂ ይኖራል። ስትራቴጂ ጥቅሙ ያው ፕሮባቢሊቲ ጌም ነው አይደለ? ስትገምት አሪፍ እንድትገምት ያደርጋል። ስትራቴጂ ጥቅሙ ያ ነው። በቃ ግምትን በጣም ከፍ ያደርግልሃል። ያ ነው አይደለ? ሌላ ምንም ነገር አይደለም እኮ። ሶ ሌላኛው ደግሞ ፔሸንት ነው። በቃ ፔሸንት ያስፈልጋል። አንደኛው ምለው መጠበቅ ነው። ሴታፕ እስኪሰጥ ጥሩ ሴታፕ እስኪሰጥ መጠበቅ ነው እንጂ ማርኬት ስለተንቀሳቀሰ ብቻ ትሬድ ማድረግ የለብህም። ጥሩ ሴታፕ ከሰጠ በኋላም ኮንፈርሜሽን መጠበቅ አለብህ። ይህን ስታደርግ ነው ስትራቴጂህም የሚሰራው። ሌላ ዲሲፕሊን ነው። በቃ ህግን ተከተል። ሴል አስቀምጥ፣ ቲፒ አስቀምጥ፣ ሪቬንጅ ትሬድ አታርግ። ሶ ይህንን አድርግ። ሌላኛው ነገር ደግሞ ሳይኮሎጂ ነው። ሶ ሳይኮሎጂ ደግሞ ሁሉም ነገር ጋር ይያዛል። ፍርሃት፣ ስሜት። ሶ እንዳትፈራ፣ ሪስክ ብዙ አታርግ። ስሜት መቆጣጠር ነው ምናምን። ሶ እነዚህ ነገር ሲደመሩ ነው አሪፍ ዊንሬት የሚኖርህ አሪፍ እንትን የምትለው። እና ሁልጊዜ የምለው ነገር ቢኖር ፎከስ ፕሮሰስ ላይ ብቻ፣ በቃ ፕሮሰስ ላይ ብቻ፣ ብር ላይ አይደለም። ይህን ካረግ በጣም ጥሩ ነው። ምንም ፕሮፊታብል ማትሆንበት ምክንያት የለም እንጂ ስትራቴጂ እየተባለ ፍሌክስ ሲደረግ ምናምን ብሮ ስትራቴጂ ያን ያህል ማተር አያደርግም። ስትራቴጂ ሁሉም ነገር ነው። እሺ ሁሉንም ያካትታል። መቻችሁ